አቡ ዱጃና የሰውን ሐቅ ለመጠበቅ ምን ያክል ርቀት እንደሄደ ዛሬ የሚያሳየውን ታሪክ ልንገራችሁ። ሰላም አለይኩም ወራህመቱላህ። የዛሬው ታሪካችን የነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሐባ የሆነው አቡ ዱጃና የሰራውን የሚገርም የሆነ ገድል ዛሬ ላስቃኛችሁ ነው። ከዛ በፊት ግን ይህ መልእክት ብዙዎች ጋር እንዲደርስ ሼር ማድረግን እንዳትረሱ። አቡ ዱጃና ሁልጊዜ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ሱብሒ ሰላትን እያሰገዱ ከኋላቸው ቁሞ ይሰግድ ነበረ። ከኋላቸው ማለት ከነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ኋላ ማለት ነው። ነገር ግን ሁልጊዜ ይቸኩላል። ወደ ቤቱ ለመሄድ ልክ ሰላት እንደተሰላመተ ቀድሞ ይነሳና ይወጣል። ይህን ነገር ረሱል ሰለላሁ ዐለይሂ ወሰለም በተደጋጋሚ ይመለከታሉ። የሆነ ሰዓት ላይ መጠየቅ እንዳለባቸው ተሰምቷቸው እንዲህ አሉት፣ አባ ዱጃና ሆይ አንተ ሐጃ የለህም እንዴ? ዱዓ አታደርግም እንዴ? ሐጃዎች አልበዙብህም እንዴ? በማለት ጥያቄ ይጠይቁታል። ለምንድነው ሰዎች ሳይነሱ እንዲሁም ዱዓ አድርገህ ዚክር አድርገህ ሳጨርስ ተነስተህ ወደ ቤትህ የምትወጣው? ከዛም አቡ ዱጃና እንዲህ ብሎ መለሰላቸው፣ እኔ ወደ ቤቴ ፈጥኝ የሚሄደው ልጆቼ ከመነሳታቸው በፊት እቤት መድረስ ስላለብኝ ነው። እቤት ደግሞ አንድ በጣም የሚያሰጋኝ ጉዳይ ስላለ ነው። ያ የሚያሰጋኝ ጉዳይ ደግሞ ጎረቤቴ አይሁድ ነው። ያ አይሁድ ደግሞ ግቢው ላይ የተከለው ቴምር አለ። ያ ቴምር ወደ እኔ ግቢ አዘንብሏል። ታዲያ ሌሊቱ ሙሉ ንፋስ ሲወዘውዘው ያ ቴምር ይረግፋል እኔ ግቢ ላይ ረግፎ ደግሞ ንጋት ላይ ልጆቼ ተነስተው አንስተው ለቅመው ሊበሉ ይችላሉ። ይህ ደግሞ የሰው ሐቅ መሆኑን ስለተረዳው ከሰላት መልስ በጊዜ ወጥቼ ያንን የቴምር ፍሬ እለቅምና ለዛ ለአይሁዱ እሰጠዋለሁ። ይህ ነገር የውመል ቂያማ ላይ ያስጠይቀኛል ብዬ ስለመፈራ ነው ያ ረሱላህ በማለት ይመልስላቸዋል። ይህ ሁሉ ቃለ ምልልስ በሚደረግ ሰዓት ታዲያ አንድ ሱሐባ አለ። ያም አቡበክርን ሲዲቅ አብሯቸው ነበረ። አዳመጠ ከመጀመሪያ እስከ መጨረሻ። ከዛም በአቡ ዱጃና ንግግር በጣም ተገረመና ሄደ። አይሁዱ ጋር ሂዶ አንኳኳና አይሁዱ ወጥቶ ምንድነው ሲለው አንተ ቴምሩን የምትሸጥ ከሆነ እኔ ልገዛ እፈልጋለሁ በማለት አቡበክር አናገረው አይሁዱን። አይሁዱም በደስታ ተቀበለ፣ ምክንያቱም ገንዘቡ አሪፍ ነበርና። ከዛም አቡበክርን ሲዲቅ ወደ አቡ ዱጃና ቤት ሄደና አንኳክቶ አቡ ዱጃና ምጥት ሲልለት ይሄንን ቴምር ላንተ ሰጥቻለሁ ከአይሁዱም ገዝቼዋለሁ በማለት የሰው ሐቅን በጣም ሲጠባበቅ የኖረበትን ያ ሲከብደው የነበረውን ጫና አወረደለት አቡበክርን ሲዲቅ። የነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ባልደረባዎች ጥንቃቄያቸው ከዚህ በላይ ነበረ። እኛስ ለሰው ገንዘብ ያለን ጥንቃቄ ምን ያክል ሊሆን ይችላል? አቡ ዱጃና ነፍስ ያላወቁ ልጆች የሚያጠፉት ጥፋት ያስጨንቀው ነበረ። የዛሬው መልእክቴ ይህን ይመስላል። ሰላሙ አለይኩም ወራህመቱላሂ ወበረካቱ።